Mr. Brown, you are not the father. Jerome, help her. Jerome, help her. የዕለቱ ችሎት ስራውን ጀምሯል። ታዳሚዎች ቦታቸውን ይዘው ቆመዋል። አዳራሹ በጸጥታ ተውጦ ሳለ ድንገት የዳኛ ላውረን ድምጽ ከፍ ብሎ ተስተጋባ። Please be seated. ክቡራትና ክቡራን አባካችሁ ተቀመጡ በማለት ባስቀመጡበት አፍታ የችሎቱ ጠባቂ ጀሮም አንድ ፋይል ይዞ ወደ ዳኛ ላውረን በመሄድ ሰላም ለርሶ ይሁን ክብርት ዳኛ፣ የዛሬው ኬዝ በወይዘሮ ማኬኒና በአቶ ብራውን መካከል ነው ብሎ የዕለቱን ኬዝ አቀብሏቸው ወደ ቦታው ተመለሰ። Hello, Your Honor. Hello. This is a case of McKinney versus Brown. Thank you, Jerome. Good day, everyone. አመስግነው ኬዙን የተቀበሉት ዳኛ ላውረን በድጋሚ ለድምተኞቻቸው ሰላምታ ካቀረቡ በኋላ በቀጥታ ወደ ህፃኗ ወላጅ እናት ዞረው የመጀመሪያ ጥያቄያቸውን አቀረቡ። Ms. McKinney, you are here to prove to your husband that he fathered your 11-month-old daughter, Amira. ወይዘሮ ማኬኒ በዛሬው ዕለት በዚህ ችሎት የተገኘሽው አንቺ ወላጅ እናት የሆንሻት የ11 ወሯ ህፃን አማይራ ወላጅ አባት አቶ ብራውን መሆኑን ለማረጋገጥ ነው። መልስ ሳይጠብቁ ቀጠሉ። ለፍርድ ቤቱ ባቀረብሽው አቤቱታ መሰረት አቶ ብራውን የ11 ወር ህፃን ልጁን የኔ አይደለችም ብሎ ክዷል። ትክክል ነው ወይዘሮ ማኬኒ? You apart, is that correct? Yes, Your Honor. ወይዘሮ ማኬኒ መለሰች፣ አሁን ክቡርነቱ ትክክል ነው። በመቀጠል ዳኛ ላውረን ወደ ብራውን ፊታቸውን መልሰው Brown, you say there is no way you are Amira's biological father. አቶ ብራውን አንተ በክሱ ላይ እንደሰጠኸው መልስ ከሆነ የባለቤትህን የወይዘሮ ማኬኒን በድብቅ የተቀረጸ የወሲብ ቪዲዮ ቅሌት ከተመለከትክ በኋላ አንተ የህፃን አማይራ ወላጅ አባት አይደለሁም ብለሃል። በእርግጥ አሉ ዳኛ ላውረን ከጥቂት ደቂቃዎች በኋላ በዚህ ቪዲዮ ላይ ተሳትፏል የተባለውን ግለሰብ ለምስክርነት የምንጠራው ይሆናል። ከዚያ በፊት ግን አሉ ዳኛ ላውረን ፊታቸውን ወደ ወይዘሮ ማኬኒ መልሰው ይህ ችሎት ለአንቺ ምን ያህል አስፈላጊ ነው ብለሽ ታምኛለሽ? But first, Ms. McKinney, tell us why this court date is so important to you. ወይዘሮ ማኬኒ በሚያሳዝንና በተከፋ ድምጽ የህፃኗ ወላጅ አባት እሱ ሆኖ ሳለ አይደለሁም ብሎ ካደ። አሁን ጉዳዩ የዲኤንኤ ብቻ ነው። ሁሉም እውነት ክቡርነቱ የያዙት ፖስታ ውስጥ አለ። እኔም ያንን እውነት ለመግለጥ ነው የመጣሁት ስትል መለሰች። ዳኛ ላውረን ቀጠል አድርገው እውነት ነው፣ ፊትሽ ላይ መከፋት፣ አይንሽ ላይ እንባ ያለው፣ በጣም ማዝኛለሁ። በዚህ መሃል ታዳሚው በአንድ ላይ የሐዘን ድምጽ አስተጋባ። በመቀጠል ዳኛ ላውረን ፊታቸውን ወደ አቶ ብራውን መልሰው አቶ ብራውን አንተ ለምን የህፃን አማይራን አባትነት ልትክድ እንደቻልክ ለፍርድ ቤቱ ብታስረዳለን? አቶ ብራውን ፈጠን ብሎ የተከበረው ፍርድ ቤት እኔ በፍጹም የህፃኗ ወላጅ አባት አይደለሁም፣ ህፃኗ በፍጹም እኔን አትመስልም እየተናገረ ሳለ ታዳሚው በግርምት ድምጽ አጉረመረመ። ግድ ያልሰጠው ብራውን ንግግሩን ቀጠለ። ይህች ልጅ ከተወለደች ቀን ጀምሮ ሁልጊዜ ፊቷንና ፊቴን በመስታወት ያለው በፍጹም እኔን አትመስልም፣ ሁሌም ግራ ይገባኛል። ከፍ እያለች ስትመጣ ግን አንድ ነገር አስተዋልኩ። ህፃን አማይራ እኔ ላይ በደል የፈጸመብኝን ከባለቤቴ ጋር ወሲብ ሲፈጽም በቪዲዮ ላይ የተመለከትኩትን ሰው ትመስል ጀመር። አዎ ቁርጥ እሱን ነው የምትመስለው። በዚህ መሃል ዳኛ ላውረን ጣልቃ ገቡ። ይቅርታ አቶ ብራውን እያልከን ያለኸው ህፃን አማይራ ከባለቤትህ ማኬኒ ጋር የወሲብ ቪዲዮ ቅጂ ላይ ካለው ሰው ጋር እንጂ ከኔ ጋር አትመሳሰልም ነው? አዎ ክቡርነቱ፣ ከኔ ይልቅ ከዛ ሰውና ከእርሱ ቤተሰብ ጋር የበለጠ ትመሳሰላለች። ያ ደግሞ ሁሌም ይረብሸኛል። ዳኛ ላውረን ቀጠሉ። አቶ ብራውን የባለቤትህን የወሲብ ቪዲዮ እንዴት ልታገኝ ቻልክ? አቶ ብራውን ቀጠለ። የራሷ ስልክ ላይ ነበር ክቡር ፍርድ ቤት። ልጆች የሷን ስልክ ተቀብለው ቪዲዮዎችን ማየት ጀመሩ። ያኔ ደግሞ እኔ አጠገባቸው ነበርኩ። አንድ ያልተከፈተ የቪዲዮ ምስል ቀልቤን ሳበው። እነሱ ከማየታቸው በፊት ስልኩን ነጥቂያቸው ያንን ቪዲዮ ከፈትኩት። ያኔ የምፈልገውን ነገር አገኘው። የገዛ ባለቤቴ ከአንድ ሰው ጋር ወሲብ እየፈጸመች ነበር። ሙሉን ለማየት አቃተኝ። ስልኩን ዘግቼ ከቤት ወጣሁ። ይህን ጊዜ ዳኛ ላውረን ለወይዘሮ ማኬኒ ጥያቄ አቀረቡ። ወይዘሮ ማኬኒ አንቺ ባለትዳር ነሽ። ከሌላ ሰው ጋር ወሲብ መፈጸምሽ ሳያንስ እንዴት በገዛ ስልክሽ ትቀረጫለሽ? ከዚያ ሰውስ ጋር እንዴት ተገናኛችሁ? በማለት በግርምት ይጠይቋታል። ወይዘሮ ማኬኒም በሰዓቱ ከባለቤቴ ጋር ጥሩ ሙድ ውስጥ አልነበርንም። እናም አንድ ዌብሳይት ላይ ካገኘሁት ወንድ ጋር ማውራት ጀመር። ብዙ ጊዜ በኦንላይን እናወራ ነበር። በመጨረሻም አንድ ቀን ወደ ቤቴ ጋበዝኩትና መጣ። የዛን ቀን የመጀመሪያው ወሲባችንን ፈጸምን። ዳኛ ላውረን አቋረጧት። ታዲያ ከዚህ ሰው ጋር ለምን ያህል ጊዜ ወሲባዊ ግንኙነት ነበራችሁ? ማኬኒ ቀጠለች። ለ10 ጊዜ ያህል። በመሃል እድምተኛው የግርምት ድምፁን አስተጋባ። ዳኛ ላውረን ድምፃቸውን ከፍ አድርገው አሁን ከወይዘሮ ማኬኒ ጋር ቪዲዮ ላይ የታየውን ሰው ምስክርነት የምንሰማበት ሰዓት ይመስለኛል። አጃቢ ጀሮም
እባክህን ምስክራችንን ታስገባው ሲሉ ወደ አጃቢው ዞረው ጠየቁት። ከችሎቱ ውጭ ሆኖ ሲንጎራደድ የነበረው ፋውለር በአጃቢ ጀሮም ታጅቦ ወደ ችሎት አዳራሽ ሲገባ ብራውን በእልህና በጥላቻ ስሜት ውስጥ ሆኖ እየተመለከተው ነበር። ፋውለርም ዳኛ ላውረንን አመስግኖ ወደ ተዘጋጀለት መቀመጫ ሄዶ ተቀመጠ። ዳኛ ላውረንም እባክህ እንግዳችን ስምህን አስተዋውቀን አሉት። ፋውለርም አቶ ፋውለር እባላለሁ። ዳኛዋ ቀጠሉ። አቶ ፋውለር እዚህ የተገኘነው ስለ አንዲት ውብ የ11 ወር ሕፃን አባትነት ሲሆን አቶ ብራውን ያንተና የባለቤቱን የቪዲዮ ቅጂ በራሷ ስልክ ላይ ተመልክቷል። እውነት ነው አቶ ፋውለር? ፋውለር መለሰ፣ እውነት ነው ክቡርነቶ። ዳኛ ላውረን ቀጠሉ። መልካም። በመጀመሪያ ከወይዘሮ ማኪኒ ጋር የተገናኛችሁ ቀን ስለ ባለቤቷ ምን ነበር የነገረችህ? ወደ ቤቷ የሄድኩ የመጀመሪያው ቀን አቶ ብራውን በቤት ውስጥ ነበር። ነገር ግን ጥሩ ሙድ ውስጥ እንዳልነበሩ ያስታውቅ ነበር። ዳኛዋ ደነገጡ። በመሃል አቋረጡትና በአካል ያገኘሃት ቀን ባለቤቷ በቤት ውስጥ ነበር ማለት ነው? ፋውለር መለሰ፣ አዎ ነበረ። በዚህ ጊዜ የታዳሚው የግርምት ድምፅ አስተጋባ። ታዲያ እንዴት እሱ ባለበት ለዚያውም በቤቷ ውስጥ ወሲብ ልትፈጽሙ ደፈራችሁ? ፋውለር ማብራራት ጀመረ። እኔና ማኬሌ። ዳኛው አቋረጡት። ማኪኒ ነው ስሟ። ስሟን እንኳን በትክክል ከማታውቃት ሴት ጋር ነው ከ10 ጊዜ በላይ ወሲብ ስትፈጽም የነበርከው ማለት ነው? It's Miss McKinney. Oh, Miss McKinney. You don't even know her last name? Me and Miss McKinney been having... በግርምት ተጠየቁት። ፋውለር ቆጣ ባለ ድምፅ ስሟን አስተካክሎ ለመጥራት እየሞከረ እኔና ወይዘሮ ማኪኒ ወሲብ መፈጸም የጀመርነው ከ2016 ጀምሮ ነው። በ2015 መጨረሻ ተገናኘን። ከዚያን ጊዜ ጀምሮ እስከ 2016 መጨረሻ ድረስ እንፈጽም ነበር። ዳኛዋ ቀጠሉ። አቶ ፋውለር እኔ ላንተ ጥያቄ አለኝ። በሰዓቱ ቤቷ የሄድክ ቀን አቶ ብራውንን ማን ነው አለችህ? ፋውለር ቀጠለ። አልነገረችኝም። ዳኛዋ ቀጠሉ። መልካም። በ2016 ዓመቱ ሙሉ አብራችሁ ነበራችሁ። ታዲያ መቼ ነው እርጉዝ መሆኗን የነገረችህ ወይም ያወቃችሁት? ፋውለር ቀጠለ። እንደነገርኩ በ2016 ዓመቱ ሙሉ አብረን ነበርን። ነገር ግን ነፍሰ ጡር መሆኗን የነገረችኝ ሰኔ 2017 ነው። ግንኙነት ካቆምን ከወራት በኋላ ማለት ነው። ዳኛዋ ቀጠሉ። እሺ ያኔ በትክክል ምን ነበር ያለችህ? ፋውለር መለሰ። እንዳረገዘችና ለመውለድ እንደተዘጋጀች ነው የነገረችኝ። ዳኛዋ አቋረጡት። ታዲያ አባቱ ማን ነው? ፋውለር መለሰ። እኔ አላውቅም። ለእኔ አንተ አባቱ ነህ አላለችኝም። እንደተናገርኩት ግንኙነታችን ከተቋረጠ ወራትን አስቆጥረው ነበር። በዚህ መሃል ወይዘሮ ማኪኒ ተናገረች። ጉዳዩ ውስብስብ ነው። በሰዓቱ ወደዚያና ወደዚህ ሄጄ ነበር። ሁለቱም ጋር ግንኙነት ስለነበረኝ ጉዳዩ የተወሳሰበ ነው። ብራውን ሳያስጨርሳት በመሃል ገባ። ምንም ውስብስብ ነገር አይደለም። ቪዲዮውን ያየሁት ሚያዝያ 9 ነው። ሕፃን አማይራም የተወለደችው ሚያዝያ 9 ነው። ዳኛ ላውረን ግራ ተጋቡ። ይሄ ሂሳቡን ያመጣዋል አቶ ብራውን? ብራውን መለሰ። ቪዲዮ የተቀረጸው ቀደም ብሎ ነው። ዳኛ ላውረን ለብራውን ጥያቄ አቀረቡ። ከወይዘሮ ማኪኒ ጋር መች ነበር በድጋሚ የተገናኛችሁት? ብራውን መለሰ። ከሚያዝያ 2017 ጀምሮ ይመስለኛል ክቡርነቱ። ቪዲዮውን ያየሁት ደግሞ በአመቱ ሚያዝያ 9 2018 የወለደች ቀን ነበር። ፊታቸውን ወደ ማኪኒ መልሰው በ2016 ከፋውለር ጋር የወሲብ ግንኙነት ነበረሽ። በ2017 ደግሞ ከባለቤትሽ ጋር ተመለስሽ። እንደሚታወቀው አንድ ሕፃን ልጅ ተረግዞ ለመወለድ 9 ወር ይወስዳል። ሕፃኗ ሚያዝያ 2018 ከተወለደች ይህች ሕፃን የማን ልትሆን ትችላለች? ወይዘሮዋ ሌላ አዲስ ሀሳብ አመጣች። የሕፃኗ መወለጃ ጊዜ ሚያዝያ 23 ቀን ነበር። ነገር ግን በእርግዝና ችግር ምክንያት 15 ቀን ቀድማ ነው የተወለደችው። ዳኛ ላውረን ቀጠሉ። አቶ ብራውን ያረገዘችበትን ቀን በትክክል ታውቀዋለህ? ብራውን መለሰ። ከኔ ጋር ሚያዝያ 2017 በድጋሚ ተገናኘን። በዛው ዓመት ሐምሌ ወር ላይ እሷ ተመልሳ ወደ እናቷ ቤት ሄደች። ከዚያም እንደገና ነሐሴ ላይ በድጋሚ አብረን መኖር ጀመር። በዛው ነሐሴ ወር ለምርመራ ወደ ሐኪም ቤት ስንሄድ የ5 ሳምንት እርጉዝ መሆኗን ነገሯት። ያ ማለት የተረገዘው ሐምሌ ወር ውስጥ ነው ማለት ነው። በዚያን ጊዜ ደግሞ እኔና እሷ አብረን አልነበርንም። በድጋሚ መስከረም ግማሽ ላይ ሐኪም ቤት ስንሄድ ጽንሱ 11 ሳምንት እንደሆነው ነገሩን። ማኪኒ ያቋረጠችው 11 አይደለም 12 ሳምንት ነው ያሉን። ብራውን ተመለሰ። ይቅርታ፣ አዎ 12 ሳምንት ነው ያሉን። ቀጥለውም ሐምሌ እንደተረገዘና ሚያዝያ 23 የመውለጃ ቀኗ እንደሆነ ሲነግሯት ያንን ጊዜ ወሩን ቆጠርኩት። የሆነ ትክክል ያልሆነ ነገር እንዳለ ተሰማኝ። ግን የሚሆነውን ጊዜው ሲደርስ የማየው ይሆናል ብዬ ዝም አልኩ። ቀንም ሌትም ስለሱ ብቻ ነበር ሳስብና ስጨነቅ የነበረው። ሕፃኗ በተወለደችበት ወቅትም ሆስፒታል ሄጄ ነበር። ግን የአባትነት ፊርማ ማስቀመጥ ከበደኝ። ምንም ሊመጣልኝ አልቻለም። ዳኛ ላውረን ትንሽ አሰብ ባደረጉና አንድ ነገር ተናገሩ። ይህ ጉዳዩ ስብስብ ነው አሉና ወደ ፋውለር ዞር ብለው አቶ ፋውለር ልጅቷ አንተን ትመስላለች እያለ ነው። ምናልባት አንተ የሕፃን አማይራ አባት ልትሆን ትችላለህ? ፋውለር መለሰ። በፍጹም ክቡርነቱ፣ እኔ የሕፃኑ አባት ልሆን አልችልም። ዳኛ ላውረን ቀጠሉ። ይሄ ውስብስብ ጉዳይ አሁን ያበቃለታል። ትንሿና ውቧ ሕፃን አማይራ አባቷ ከሁለት ወንዶች አንዱ እንደሆነ የምንለይበት ሰዓት ደርሷል። ሁላችሁም በጸጥታ አዳምጡ። በዚህ ሰዓት አጃቢ ጀሮም
አንድ የታሸገ ፖስታ ለዳኛ ላውረን አቀበላቸው። ዳኛዋም በዝግታ እየከፈቱ ሁለቱም አባቶች የዚህች ሕፃን ልጅ አባት እንዳልሆኑ ክደዋል። ነገር ግን የማይካደው ሐቅ እጃችን ላይ አለ በማለት ከታሸገው ፖስታ ውስጥ ወረቀት አውጥተው ማንበብ ጀመሩ። እያንዳንዷ ሰከንድ ለታዳሚውና ለአባቶቹ ጉጉትን ሲፈጠር ለማኪኒ ግን ጭንቀት ነበሩ። ዳኛ ላውረን ፊታቸውን ወደ ፋውለር መለስ አደረጉና ማንበብ ቀጠሉ። በዛሬው ዕለት በዚህ ፍርድ ቤት በተረጋገጠው የዘረመል ወይም ዲኤንኤ ውጤት መሰረት old Amira Brown, it has been determined by this court. Mr. Fowler, you አቶ ፋውለር አንተ የዚች የ11 ወር ሕፃን አባት አይደለህም። ፋውለር ፈነጠዘ። ማኬኒ ፊት ላይ ብርሃን ታየ። ምክንያቱም አሁን ሕፃን አማይራ የብራውን ብቻ ናት። ደስታዋን መቆጣጠር ሞከረች። ዳኛ ላውረን ግን ቀጠሉ። አቶ ብራውን እርስዎ እንዳሉት ሕፃን አማይራ የፋውለር ልጅ አይደለችም። ብራውን መለሰ። አቶ ፋውለር ይቅርታ አድርግልኝ፣ በእውነቱ ተሳስቻለሁ። አቶ ፋውለርም በደስታ ይቅርታውን ተቀብያለሁ፣ ይቅርታም አድርጌልሃለሁ። ታዳሚው ተገርመው ሳያበቃ ዳኛ ላውረን አንድ ነገር ተናገሩ። አጃቢ ጀሮም እባክህን ቀሪውን ፖስታ ስጠኝ። በዚህ መሃል ማኬኒ ምን የሚቀር ነገር አለ ክብርት ዳኛ ስትል ጮኸች። ታዳሚው በዝምታ ተዋጠ። ጀሮም የታሸገ ፖስታ ለዳኛዋ ሰጥቶ ወደ ቦታው ተመለሰ። ዳኛ ላውረን ፖስታውን ከፍተው ማንበብ ጀመሩ። አቶ ብራውን it has been determined by this court. Mr. Brown, you በዛሬው ዕለት በዚህ ፍርድ ቤት በተረጋገጠው የዘረመል ወይም ዲኤንኤ ውጤት መሰረት አንተም የሕፃን አማይራ ወላጅ አባት አይደለህም። ሁሉም ደነገጡ። ማኪኒ ወደቀች። ታዳሚው ከመገረም አልፎ አንሾካሾከ። ፋውለር ደነገጠ። ብራውን አንገቱን በእጁ ደግፎ አይኑን አጉረጠረጠ። ሕፃን አማይራ የሁለቱም ልጅ አይደለችም። ዳኛ ላውረን የወደቀችው ማኪኒ እርዳታ እንዲመጣላት አጃቢ ጀሮምን ጠየቁት። እውነትም አባትነት እምነት፣ እናትነት ደግሞ እውነት ብቻ እንደሆነ ያረጋገጠ የፍርድ ቤት ውሎ